እንዴት ናችሁ? ወደ ኢታሊ አፕሊኬሽን ፕሮሰስ የሚያስፈልጋችሁን ዶክመንቶች እንዲሁም ደግሞ የአፕሊኬሽን ፊያቸውን አሁን ላይ አሳያችኋለሁ። ከዛ በመቀጠል ደግሞ ይሄ ፓርት 1 ነው። ፓርት 2 ላይ ደግሞ የምንለቅላችሁ እነዚህን ዶክመንቶች በመጠቀም አፕላይ ካደረጋችሁ በኋላ እና ፕሪ አክሴፕታንስ ወይም ደግሞ ፕሪ አድሚሽን ካገኛችሁ በኋላ እንዴት ኢንሮል እንደምታደርጉ እናሳያችኋለን። ምክንያቱም የኢታሊ ፕሮሰስ ለየት የሚያደርገው አፍተር ዘ ፕሪ አክሴፕታንስ ቀጥታ ወደ ቪዛ አይደለም የምትሄዱት። መሀል ላይ ዩኒቨርሲታል የሚባሉ ዌብሳይት ላይ ፕሪ ኢንሮል ታደርጋላችሁ። የእሱንም እንዴት እንደሚደረግ እናሳያችኋለን። ከዚህ በፊት የለቀቅናችሁ ብዙ ቪዲዮዎች፣ አስተማሪ ቪዲዮዎች አሉ። እነሱ እንድታዩ ሪኮመንድ እናደርጋችኋለን። አሁን ወደ ቪዲዮ እንመለሳለን። ኢታሊ አፕሊኬሽን ፕሮሰስ ፎር ኢትዮጵያንስ። የመጀመሪያው ዶክመንቴሽን ለባችለርስ የሚያስፈልገውን ነግራችኋለን። ኢኤስኤስኤልሲ ወይም ደግሞ ማትሪክ ኢኤስኤስኤልሲ የሚባለው አሁን ከረንትሊ ያለው ነው፣ ግን የዛሬ 3 ዓመት 4 ዓመት ስሙ ትንሽ የተቀየረ ነው። ብቻ በዋነኝነት ማትሪክ ኤግዛማችሁን ሌጋላይዝ ማስደረግ አለባችሁ። ማለትም በቪኤፍኤስ ወይም ደግሞ በሲሚያ። ከሁለቱ የትኛውን ትመርጣለህ ካላችሁኝ ቪኤፍኤስ ብታደርጉ ሪኮመንድ አደርጋችኋለሁ። ምክንያቱም ረከስ ይላል። 7000 ብር ነበር እኔ እስከማውቀው ድረስ። አሁን ላይ ሊጨምርም ሊቀንስም ይችላል። ስለዚህ እናንተ ስታስቡ ከ7000 እስከ 10000 ብላችሁ ያዙት። ሲሚያ ነው ፕሪፈር ማድረገው ካላችሁ ደግሞ ሲሚያ ውድ ነው፣ ግን ቶሎ ይደርስላቸዋል አውተንቲኬሽኑ። በቪኤፍኤስ ከ1 ወር እስከ 2 ወር 3 ወርም ሊቆይ ይችላል። በሲሚያ ግን ብዙ ጊዜ በ1 ወር በ2 ወር ውስጥ ቶሎ ይደርሳቸዋል። ቪኤፍኤስ እንደ ተማሪው ብዛት ስለሚለያይ ማለት ነው። ስለዚህ ቀድማችሁ ሌጋላይዝ ብታደርጉ መርጣለሁ በቪኤፍኤስ። ካልቻላችሁና ጊዜው በጣም ከረፈደባችሁ ሲሚያን ሪኮመንድ አደርጋችኋለሁ። ስለ ዋጋቸው ወደ ቀጣዩ ስላይድ ስንሄድ አሳያችኋለሁ። ከዛ በመቀጠል የሃይ ስኩል ትራንስክሪፕታችሁን ሲቪ ኖርማል ሲቪ ሳይሆን ለትምህርት የሚሆን ሲቪ ነው የምታዘጋጁት። ኢሮፓስ የሚባል ዌብሳይት አለ። እዛ ዌብሳይት ላይ በመግባት ነው ሲቪ የምታዘጋጁት። ለሱም አንድ ራሱን የቻለ ቪዲዮ እናዘጋጅላችኋለን። ምክንያቱም በደንብ ማተር ስለሚያደርግ ሲቪ አዘጋጃችሁ። እንዲሁም ደግሞ ሞቲቬሽናል ሌተር፣ ለምን ያን ዩኒቨርሲቲ እንደመረጣችሁት፣ ለምን ያን ዲፓርትመንት እንደመረጣችሁት፣ ምን እንደሚያስደስታችሁ፣ ስለ ኢታሊ ስለ ከተማዋ አጠር አድርጋችሁ የምታስቀምጡበት ሌተር ነው። ከዛ በኋላ በመቀጠል ደግሞ አይኤልቲኤስ ወይም ደግሞ ቶፍል እንድትፈተኑ ሪኮመንድ እናደርጋችኋለን። የአይኤልቲኤስ ፕራይስ አራውንድ 29000 ኦር 30000 ብር ነው ከረንትሊ። ቶፍልም ጋር ብዙ አይራረቅም እና ከሁለቱ አንዱን አይኤልቲኤስ ብዙ ጊዜ ለኢሮፕ ሪኮመንድ ይደረጋል። ስለዚህ አይኤልቲኤስን ከቻላችሁ አይኤልቲኤስ፣ ካልቻላችሁ ቶፍል እንድትፈተኑ ሪኮመንድ እናደርጋችኋለን። በመቀጠል ለማስተርስ ፕሮግራም ደግሞ መሄድ ለምትፈልጉ ፈርስት ቲንግ ኢዝ ዩኒቨርሲቲ ትራንስክሪፕታችሁን ሌጋላይዝ ታደርጋላችሁ በሲሚያ ወይም ደግሞ በቪኤፍኤስ ማለት ነው። ያው እንዳልኳችሁ በቪኤፍኤስ ለማድረግ ቀድማችሁ ሞክሩ። አሁን ለምሳሌ ለአሁኑ ለሚመጣው ለሴፕቴምበር ኢንቴክ ከሆነ አፕላይ ታደርጉ ያሰባችሁት በቃ ከአሁኑ ጀምራችሁ ሌጋላይዝ ማድረግ ትችላላችሁ። አንዳንዴ ለሌጋላይዜሽን አክሴፕታንስ ምናምን ሊጠይቋችሁ ይችላል። ኢቨን እሱንም ቢሆን ከዩኒቨርሲቲዎች ብትጠይቁ ኢሜል ስለሚልኩላችሁ በዛ ኢሜል ሌጋላይዝ ማስደረግ ትችላላችሁ። ዳዘር ቲንግ ሲቪ፣ ሞቲቬሽናል ሌተር እንዲሁም ደግሞ እዚህ ጋም አይኤልቲኤስ ወይም ደግሞ ቶፍል ሪኮመንድድ ነው። ስለዚህ አይኤልቲኤስን ብዙ ጊዜ ብትመርጡ እመክራለሁ ለኢሮፕ እና ለካናዳ ፕሮሰስ ስፔሻሊ። ወደ ኔክስት ስንመጣ ፊያቸውን አጠር አድርጌ ለማስቀመጥ ሞክሬያለሁ። ቪኤፍኤስ እንዳልኳችሁ ከ7000 እስከ 10000 ብር ነው። የሲሚያ ደግሞ 300 ዩሮ ነው። የሲሚያ ዌብሳይት ላይ ነው አፕሎድ የምታደርጉት ስካን አድርጋችሁ ዶክመንታችሁን። ከዛ ሌጋላይዜሽኑንም በፒዲኤፍ ይልኩላችኋል። እሱ እንዳውሎድ አድርጋችሁ ወደ ኤምባሲ መግባት ነው ማለት ነው። ዳዘርቲንግ ደግሞ ትራንስሌሽን፣ ለምሳሌ በአማርኛ የተጻፉ ዶክመንቶች ካላችሁ ወደ ኢታሊ ወይም ደግሞ ወደ እንግሊዝኛ፣ ብዙ ጊዜ ወደ ኢታሊ ብታስተረጉሙት ይመረጣል። ወደዛ ማስተርጎም ስለሚጠበቅባችሁ እሱ እንደየ ማስተርጎሚያ ቦቱ ይለያያል። ስታዲየም አካባቢ ያሉት ከ1800 ብር ጀምሮ ታገኛላችሁ። ግን ኖርማሊ ከ2000 እስከ 4500 ብር በሚይዙ ያዙት። ኤንድ ተከታታይ አሁን ፓርቷን ዶክመንቱን ብቻ ነው ይሰራላችሁ። ከዛ ደግሞ አክሴፕታንሱን ለማግኘት ምን ብታረጉ ይመረጣል የሚሉ ሲምፕል የሆኑ ቲፖችን ቪዲዮ እንሰራለን። ከዛ በመቀጠል ፕሪ ኢንሮል እንዴት እንደምታደርጉ ቪዲዮ እንሰራለን። ከዛ በመቀጠል ደግሞ ፋይናል ኢንሮልመንት እንዴት እንደምትሰሩ እያንዳንዱ በፓርት ከፋፍለን እንለቅላችኋለን።